ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ማክሰኞ ምሽት መጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችን ማሰማችኋለሁ። ባሮ ሚዲያ ላይክ ሼር ሰብስክራይብ ያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። መረጃን የማስቀድምላችሁ በባህር ዳር በገጠር መንገድ በወታደራዊ ተሽከርካሪ ላይ የቦምብ ጥቃት ደርሷል። በአንድ ባለስልጣን የቤት መኪና ላይም ጥቃት መድረሱ የጎጃም ፋኖች ተናግሯል። እንግዲህ የአማራ ፋኖ በጎጃም ቀበሌ 16 ፖሊስ ጣቢያ ላይም ጥቃት እንደፈጸመ ነው የተገለጸው። በምስራቅ ጎጃም ቆይ ከተማ በሚሊሻ ካምፕ ላይም ጥቃት ተፈጽሟል። በተመሳሳይ በአዴት ቀጠናም ድንገተኛ የደፈጣ ጥቃት ተፈጽሟል። በጎጃም እንግዲህ በተለያዩ ቦታዎች ላይ ፋኖች እንደለመዱት አንደኛ የደፈጣ ጥቃት፣ ሁለተኛ ሰርጎ በመግባት የካምፕ ላይ ጥቃት እየፈጸሙ ይገኛሉ። በአሁኑ ሰዓት የምክክር ኮሚሽን ውይይት በማድረግ እንዲሁም አጀንዳዎችን የማሰባሰብ ስራ እያደረገ ባለበት ሰዓት በዋና ርዕሰ መዲናዋ ባህር ዳር ከተማም እንግዲህ የተለያዩ ቦታዎች ላይ ጥቃት እየተፈጸመ የሚገኝበት ሁኔታ ነው ያለው። በዛ ልክ እንግዲህ ባህር ዳር ከተማንም በተወሰኑ ኪሎ ሜትር ስርዓቱ ተቆጣጥረው ጸጥታን ማስከበር ያልቻለበት ሁኔታ እያለ ሁሉ ነገር እንዳጠናቀቁ አድርገው እየተናገሩ ይገኛሉ። በአሁኑ ሰዓት እንግዲህ በአገሪቱ ላይ እየተደረገ ያለው ጦርነት በኦሮሚያ ክልል ውስጥ የቀጠለው ጦርነትና ዜጎች በሰላም ወጥተው መግባት ያልቻሉበት ሂደት እያለ በአማራ ክልል መጠነ ሰፊ ውጊያዎች እየተደረጉ ይገኛሉ። የአማራን ህዝብ ጥያቄ በፖለቲካ መንገድ መመለስ ሲችል በአፈሙዝ መልሳለሁኝ ብሎ በአገሪቱ ውስጥ በሁሉም አካባቢ ውጥረት ነክሶ ባለበት ሰዓት እንግዲህ በኮሪደር ልማት እነዚህን ጦርነቶችና የተፈናቃዮችን ችግር ለመሸፈን ከፍተኛ ስራ እየሰራ ይገኛል። እንግዲህ ብልጽግና አንዳንድ ከተሞች ላይ የነዚህን ችግሮች ጎልቶ እንዳይወጡና ጎልቶ እንዳይታዩ በአንዳንድ የከተማ ማብራትና ብልጭልጭ የመንገዶችን በማሳየት ለመሸፈን የሚሞከረው ሙከራ እስከ መቼ ሊዘልቅ ይችላል? በህብረተሰቡ ውስጥ የኑሮ ውድነቱ ዘልቆ ገብቷል። ራሱን የቻለ አንድ ጦርነት የሆነበት ሁኔታ ነው ያለው፣ ወይም ሳይለንት አንግሪ ብለን የምንለው ወይም ደግሞ ድምፅ አልባው ጦርነት። ይሄ ድምፅ አልባው ጦርነት አፍልኮ ወደ ውጪ ከወጣ መመለሻ የለው። ምክንያቱም በጥጋብና በጥሩ ድሎት ላይ ያለውን ማህበረሰብ ቀስቅሰው ሰልፉጣ ቀስቅሰው መንግስትን ተዋጋ ብለህ ብትለው አይሰማም። በአሁኑ ሰዓት ግን የራሱ ችግር የራሱን ቤት አንኳክቶ እያንዳንዱ ጋር እየደረሰ ስለሆነ ማንም አነሳሽነትና ቀስቃሽ የማያስፈልግ ዘመቻ በእያንዳንዱ መኖሪያ ቤት እየተከፈተ ባለበት ሰዓት ኮሪደር ልማትን በማሳየትና በኮሪደር ልማት ስህተቶችን ለመሸፈን ቢሞከር ይቻላል ወይ የሚሉት በርካቶች ሐሳብ አስተያየት ሰጥተውበታል። ከዚህ ጎን ለጎን ደግሞ ከፍተኛ ቁጥር ያላቸውን ወጣቶች ወደ ማሰልጠኛ በማስገባት አሰልጥኖ በማውጣት የጦር መሳሪያ አስታጥቆ ወደ ግንባር የማስገባት አብዛኛዎቹ ከለላና መከታን በቅጡ መጠቀም የማይችሉትና ቆሞ ቀር የሆኑ ስለ ውትድርና ምንም ነገር የማያውቁት ግንዛቤ ያሌላቸው ርዕዮተ ዓለም ያልሰለጠኑ ፖለቲካና ወታደራዊ ሳይንስን ምንም ነገር ምን እንደሆነ የማያውቁት እስከ ግንባር ድረስ ከገቡ በኋላ ራሳቸው ሐሳብ አስተያየት በመሰጣጠት ከቀጠናው እንዲወጡና ወታደራዊ ሳይንስና ርዕዮተ ዓለም አንዳንድ ነገሮችን እንዲማሩ የተደረገበት ሁኔታ ነው ያለው። ይሄ ሁሉ ሩጫ እንግዲህ ለምን እንደሆነ ባይገባንም አሁንም ዘመቻው ተጠናክሮ የቀጠለበት ሁኔታ ነው ያለው። አንዳንድ ባዶ የሆኑ ማሰልጠኛዎች አፈሳዎች ተጀምሯል። ኦሮሚያ ክልል ፓትሮል አንዳንድ ሺሻ ቤት ጫት ቤቶች አፈሳ የተጀመረበት ሁኔታ መኖሩን ከወደ ኦሮሚያ መረጃዎች እየወጡ ይገኛሉ። ጥንቃቄም የታከለበት መልእክት እየተላለፈ ይገኛል። አድማጮቻችን ተመልካቾቻችን እንግዲህ በአሁኑ ሰዓት ከፍተኛ ቁጥር ያለው ሰራዊት ከማሰልጠኛ ወጥቷል። በአገሪቱ አላት ከምንላቸው ማሰልጠኛዎች ናቸው በብዛት ስልጠናቸውን አጠናቀው የወጡት። ይሄ ሁሉ እንግዲህ ወደ አማራ ክልል ነው ዘመቻ ያደረገው። አሁንም ድጋሜ የሰራዊት ምልመላ አፈሳዎች የቀጠሉበት ሁኔታ ነው ያለው። ምናልባት ጠቅላይ ሚኒስትር አብይ አህመድ በከፍተኛ የሰራዊት ኃይል የሰራዊት ቁጥር ብዙ ሰራዊት በማሰባሰብና ብዙ ሰራዊት በማሰልጠን ብዙ ሰራዊት በአገሪቱ
ወታደራዊ ልብስን አልብሶ መሳሪያ ይዞ በማሳየት ስልጣን ተጠብቆ የሚቆይ መስሏቸው ከሆነ ትልቅ ስህተት ነው። የህዝቡን ጥያቄ በመለስ ህዝቡ ውስጥ እየፈነዳ ያለውን ችግር መድፈንና መመለስ ሲገባቸው በአፈሙዝ ይሻለኛል ያሉ ምርጫ ያደረጉበት ሁኔታ ነው ያለው። ይሄ ጉዳይ ደግሞ በአገሪቱ ተቀጣጥሎ እንደሚቀጥል የተገለጸበት ሁኔታ ነው ያለው። በጠቅላይ ሚኒስትር አብይ አህመድ እንግዲህ ጀነራል ታደሰ ወረደን የስልጣን ሽግግር ሲያደርጉ ባደረጉት ንግግር ተሳስተው የትግራይ ህዝብ ያጣውን ሰላም ያጣውን ልማት እንደሌሎች የአገሪቱ ህዝብ በሰላም ወጥቶ መግባቱን በጀነራል ታደሰ ወረደ ይረጋገጣል ብለው የትኛውን አካባቢ በኢትዮጵያ ውስጥ ሰላም ወጥቶ የሚገባ ህዝብ ለመግለጽ እንደፈለጉ የታወቀ ነገር የለም። አንዳንድ ንግግሮች በጣም ያስቃሉ። እንደማንኛውም ወንድም ህዝብ በሰላም ወጥቶ መግባት የሚል አይነት ሁኔታ ነው ያለው። አማራ ክልል ላይ ነው በሰላም ወጥቶ እየተገባ ያለው ወይስ ኦሮሚያ ክልል ላይ ነው በሰላም ወጥቶ እየተገባ ወይስ ሶማሌ ክልል ቤንሻንጉል ወይስ ወለጋ የሚለው በጣም ግራ የሚያጋባ ንግግር ነው። ጠቅላዩ እንግዲህ በድፍረት እንደሌሎች ወንድሞቹ በሰላም ወጥቶ እንዲገባ ጀነራል ታደሰ ወረደ ወደ ስልጣን ከመጡ ይሄንን ያረጋግጣሉ ያለበት ሁኔታ ነው ያለው። እንደው እንናገር ከተባል ትግራይ ክልል አካባቢ ማውን ያለው ድባብ ጥሩ ባይሆንም ከአማራ ክልልና ከኦሮሚያ ክልል የተሻለ ክልል ነው ብለን የምንጠራው አንዱ ትግራይ ክልል ነው። አሁን ነው ማድፈርም ዘረፋዎችም የተስፋፉ ይሄንንም እንዲስፋፉ ያደረገው ራሱ ብልጽግና ነው። ስለዚህ ይሄንን በሌሎች ክልሎች ምሳሌ በድፍረት የተናገረበት ሁኔታ ነው ያለው። ነገር ግን የትኛው ክልል የትኛው አካባቢ ነው በሰላም ወጥቶ እየገባ ያለ ተብሎ ቢጠየቁ ሽልማት እንኳን አለው ቢባል እዚህ ቦታ ነው ብሎ መናገር የማይችሉበት ሁኔታ ላይ ነው። እንግዲህ ጠቅላይ ሚኒስትሩ የትኛውን አካባቢ መግለጽ እንደሚፈልጉ ግልጽ አይደለም። ምክንያቱም የተደበቀ ነገር አይደለም። የሀገሪቱ ሰላም፣ የሀገሪቱ ጸጥታ፣ የሀገሪቱ እያንዳንዱ እንቅስቃሴ ማህበረሰቡ የሚያውቀው ጉዳይ ነው። ምክንያቱም ወጥቶ መግባት ያልተቻለበት ሁኔታ ነው ያለው። ቀደም ሲል ከአዲስ አበባ ሐዋሳ ለመግባት ቢመሽብህ እንኳን ከመሸ በኋላም ተጉዘ እስከ 4 ሰዓት እስከ 5 ሰዓት ቤት የምትደርስበት ሰዓት ነው። ዛሬ ግን 12 ሰዓት ከሆነ እዛው ቆመ የሆነ ቦታ ተጠግተ ወይ መስጊድ ወይ ቤተክርስቲያን ተጠግተ ታድራታለህ እንጂ ማንም ሾፌር ንክች ብሎ መሪውን ይዞ በድፍረት በኢትዮጵያ ውስጥ የሚንቀሳቀስ የለም። እንዲህ አይነት ችግር ውስጥ ነው ያለው። ቀጥታ ከአዲስ አበባ ተነስቶ ሐዋሳ ለመድረስ ሞያሌ ለመድረስ ማህበረሰቡ እንደየ ሃይማኖቱ ስለተስሎ በሰላም አግባኝ በሰላም መልሰኝ ቢያንስ 10-20 ስልክ ይደወላል በዛ መሃል ማለት ነው። የት ደርሳችኋል? ምን አለ አዲስ ነገር? በእንደዚህ አይነት ውጣ ውረድ ውስጥ ያለውን ማህበረሰብ እንግዲህ እንደ ሌሎች ወንድማማቾች ህዝብ በሰላም ወጥቶ መግባት ያማረው የትግራይ ህዝብ በሌተናል ጀነራል ታደሰ ወረደ ይረጋገጣል ያለበት ሁኔታ ነው ያለው። ጌታቸውም እንግዲህ ለትግራይ ህዝብ ላደረገልኝ ትብብር ላደረገልኝ ክብር ያለኝ ታላቅ ምስጋና ነው ብሎ ምስጋናውን ያቀረበበት ሁኔታ ነው ያለው። እንግዲህ በግልጽ ርክብክብ የተደረጉበት ሁኔታ መሆኑን ተመልክተናል። በሌላ መረጃ በወሎ ግንባር እየተደረገ ባለው ውጊያ በርካታ ወታደሮች እንግዲህ በወሎ ቀጠና ፋኖቹ እጃቸውን ሰጥቷል። የአገዛዙ ወታደሮች በተመሳሳይም የአሳምነው ክፍለ ጦር ትላንትና ምሽት ወልዲያ ከተማ ዘልቀው ገብቶ የአዛዦችን መኪና ከጥቅም ውጪ አድርጓል። አጃቢዎችም እንደቆሰሉ ተሰምቷል። አድማጮቻችን ተመልካቾቻችን ዘመቻ አንድነት እንግዲህ በሁሉም አቅጣጫ ተጠናክሮ የቀጠለበት ሁኔታ ነው ያለው። በሸዋ ቀጠናም እንዲሁም በጎጃም በጎንደርም በወሎ ቀጠናም እንግዲህ ከፍተኛ ድል ያስመዘገበበት ሁኔታ ነው ያለው። ፋኖ ከሱም የሚቆስሉና መስዋዕትነት የሚከፍሉ እንደተጠበቀ ሆኖ ዘመቻ አንድነት ግን ትልቅ ስራ ተሰርቶበታል። ሌላው በትግራይ አስገድዶ መድፈር ተበራክቷል ተብሏል። ይሄንን እንግዲህ የሚከተለውን ዳኞች እንግዲህ ሲያስፈራሩ እንደነበር ተገልጿል። ዳኞች ይህን ጉዳይ ሲከታተሉ ማስፈራሪያዎች እየደረሰባቸው እንደሚገኝ ነው የተገለጸው። ቀደም ሲል እንግዲህ ደፋሪ የኤርትራ ወታደር ነው፣ የኢትዮጵያ ወታደር ነው፣ የአማራ ወጣቶች ናቸው ተብሎ በጦርነቱ ምክንያት ሰበቦችና ምክንያቶች ሲደረደሩ ነበር። አሁንስ ደፋሪ ማን ነው ያሉት ደግሞ በርካቶች አነጋጋሪና አስቂ ጥያቄን አንስቷል። ቀደም ሲልም እንግዲህ በግርግር ፍየል ምን ትላለች እንደሚባለው በግርግር ራሳቸው ያደረጉትን አድራጎት አሁን ነፃ ክልል ምንም ነገር ያለበት ቦታ ላይ እንግዲህ ደፋሪ ማን ሊሆን ይችላል የሚለውን ይሄንን አካባቢ ላይ ያለው ማህበረሰብ ራሱ መልስ መስጠት ይችላል። በግልጽ የሚታወቅ ጉዳይ ነው። አንድ ሰው ከወደደ
ብትረክተው አትናገርም ከጠላው ግን ጥላው እንኳን ሲያርፍብህ ጥላህ አርፎብኛል ብለህ ሰበቦችን ትፈልጋለህ የሚል መልእክትም ተላልፏል። ሌላው አድማጮቻችን የምዕራብ ጎንደር ቀጠናዎችን በርካታ ወታደሮች እንቅስቃሴ እያደረጉ እንደሚገኙ መረጃዎች እየወጡ ይገኛሉ። ቢያንስ ወደ 30 ተሽከርካሪ ኮምቦይ ይባላል 30 የወታደራዊ ኮምቦዎችን ተመልክተናል እያሉ ይገኛሉ። እንግዲህ አሁን ከማሰልጠኛ ከተለያዩ ቦታዎች ላይ የሚመጡ ወታደሮችን እየበወዙ ነባሩን ከአዲሱ ጋር እያቀላቀሉ ወደ ግንባር የማስጠጋት ስራዎችን ነው እንግዲህ እየሰሩ ያሉ ፋኖቹ። እነዚህ አዲስ የመጡትን ገምግመናቸዋል፣ አይተናቸዋል። መሳሪያ ለማስረከብ የተዘጋጁ ናቸው። ለኛ ጥሩ አጋጣሚ ነው ያሉበትም ሁኔታ ነው ያለው። ጎንደር፣ መተማ፣ አርማጮ ቀጠናም እንቅስቃሴ አለን የተባለው አዲስ ዓለም መንደር ለፋኖ ምግብ አብልታቸዋል ተብሎ እንግዲህ መንደሩን ያቃጠሉበት ሁኔታ መኖሩንም ሰምተናል። በሌላ መረጃ መተከል አካባቢም የድሮን ጥቃት መፈጸሙን ተሰምቷል። እንግዲህ ምን ያህል ሰው ጉዳት እንደደረሰበት ባይታወቅም የድሮን ጥቃት አማራ ክልል ላይ አሁንም እንዳለ መረጃዎች ይጠቁማሉ። አንዳንድ አካባቢዎች ላይ ማሳሳ የተደረገባቸው አካባቢዎች አሉ። ጥንቃቄ ይደረግ እየተባለ ይገኛል። እንግዲህ አድማጮቻችን፣ ተመልካቾቻችን በሀገራችን ኢትዮጵያ እንግዲህ መጥፎ ነገሮችን በተወሰኑ ከተማ ማብራት በማሳየት ለመሸፈን የሚሞከረው ሙከራ ተቀባይነት የለውም። ህዝብ እንደ ህዝብ የደረሰበትን ችግር ወጥቶ መጋፈጥ ይችላል ያሉት ደግሞ በርካቶች ሐሳብ አስተያየታቸውን ሰጥቷል። እንግዲህ ጦርነቱ የቀጠለበት ሁኔታ ነው ያለው። ትግራይ አካባቢም እንግዲህ ቀደም ሲል ጠቅላይ ሚኒስትር አብይ አህመድ በኢሜል እና በፌስቡክ ምርጫ ታደርጋላችሁ ብሎ ነበር። ህወሓት ተቀባይነት የለውም፣ ከፕሪቶሪያው ስምምነት ውጪ ነው ጠቅላይ ሚኒስትሩ እየሄዱበት ያለው አካሄድ በማለት ባወጣው መግለጫና በደረሰው ማስፈራሪያ መሰረት ጠቅላይ ሚኒስትሩ ወደ ኋላ ተመልሶ ህወሓት ያቀረበውን ሌተናል ጀነራል ታደሰ ወረደን የትግራይ ክልል ጊዜያዊ አስተዳደር አድርጎ መርጦታል። ህወሓትም ደስታውን የገለጸበት ሁኔታ ነው ያለው። እንግዲህ ህወሓት ያሰበውና የፈለገው ተሳክቶለታል። ህወሓት እንግዲህ አሁንም እንደ ዱቄት ተበትኗል የተባለው ፌደራል መንግስትን እያስጨነቀ እንደሚገኝ በትክክል ያረጋገጥንበት ሁኔታ ነው ያለው። በኢሜል የተባለው ምርጫም በህወሓት ምርጫ የሆነበት ሁኔታ ነው ያለው። ኢሜሉ ቀርቶ ይሄ ወደፊት ምን ይፈጠራል ምን ይመጣል የሚለውን እንግዲህ አብረን የምንከታተል ይሆናል። ጠቅላይ ሚኒስትሩ እንዳሉት ሌተናል ጀነራል ታደሰ ወረደ የፕሪቶሪያውን ስምምነት ተጠብቆ እንደሌሎች ወንድሞች የትግራይ ህዝብ በሰላም ወጥቶ መግባት ያስችላል ወይስ የሚለውን አብረን የምንከታተል ይሆናል። ፕሮግራሜን እዚሁ ላይ አጠናቅቃለሁ። በተመሳሳይ መረጃዎች እስከምንገናኝ መልካም ጊዜ እንደሆነላችሁ ተመኘው። ሰላም።